ኧረ ተወኝማ በእናትህ። ትናንት እኮ ትንሽ መማርጎኝ ጤና ጣቢያ ሄጄውን ገና መምጣት እኮ ነው። ተወኝ በእናትህ። ጉድ ነው ጉድ ሁኜልሃለሁ። ጉድ ተው በእናትህ። እኔ ትንሽ እኮ ነው አመመኝ። ትንሽ አሞኝ ጤና ጣቢያ ሄድላለሁ ዛሬ ጠዋት። ዶክተሩ ምን ቢለኝ ጥሩ ነው ከዚህ በኋላ ቡና መጠጣት አትችይም። አይገርምም? ምን አልክ? እንዴት ነው ቡና ተትቶ የሚኖረው ሰው ልጅ? እንዴት ብዬ ቡና ትቼ ነገ አማኑኤል ልገኝ አማኑኤል ሆስፒታል እዛ ልገኝ እንዴት ብዬ ነው ቡና ተትቶ የሰው ልጅ እንዴት ይኖራል? አይኖርም እኮ እንዴት ብዬ ይኖራል? ወይ ዘንድሮ ቡና አንድ ሺህ ብር መግባቱን ሰምተሃል አባቴ? ለነገሩ አንተ አገዛ። አንተ ምን አለብህ? 1 ሺህ ብር ገባ እኮ 1 ኪሎ ቡና። አይገርምህም? እና ታዲያ አንቺ ምን አደረግሽ? እኔማ ልገዛ ልሄድ ነበር ግን ብር የለኝም። ሳልገዛ ደግሞ እንግዲህ ሳልጠጣ እንዴት ይውላለሁ ብላለሁ። አይ እኔማ እገዛለሁ። ዞሮ ቡና ሳልጠጣ አይነጋ አይመሽ እንዴት ሆናለሁ ብለህ ነው? እንዴት ሆናለሁ? እያወቅህ አመሌን እያወቅህ እንደማታውቃት ሆና። አይ እኔም እኮ ዞሮ ብር የለኝም ግን እንደው ሂጅ እኔማ የሩብ ልጠይቃቸው ብዬ እንደው አሳዘኛቸው ቢሰጡኝ አይሰጡኝም ብለህ? ኧረ በስመ አብ የሩብ አንቺ ምን ሆነሽ ነው? ብር የለኝማ። አንቺ ነገር ይገርማል። ምን ላድርግ ታዲያ? ብር የለኝማ። ሳልጠጣሉ እንዴት እያረኩኝ ቀምሳታለሁ። እኔማ የሩብ ገዝቼ ደግሞ ቡና በረከታም እኮ ነው። የሚገርም ነገር ቢሰጡኝ እንዳንሸጥም እንዳይሉ ነው እንጂ ስጋቴ ቢሰጡኝማ በረከታም ነው። ይበረክትልኛል ለኔ እንደው ዝም ብሎ ነገር ይገርማል። እንዴት ሆናለሁ? አንተ ምን አለብህ? አንተ እኮ እናቴ በልቻው አባቱ መሄዴ ነው ወደ ገበያ መሄዴ ነው። እንግዲህ እስኪ ይቅናሽ በለኝ እንግዲህ ከተሳካ። አንቺ ትገርሚያለሽ። ምን አደርጋለሁ እንግዲህ። ምንድነው ዛሬ ትንሽ ተቆዝሟል? ምን ሆነሽ ነው? ኧረ በእናትህ ተወኝማ። ዛሬ በጣም ነው የደበረኝ። ምንድነው? ምን ተፈጠረ? በስመ አብ። አንድ ልጅ ቅድም እኮ እዛ ጋር አግኝቼው የቡና 30 ብር አበድረኝ ብዬው 20 ብር መልስ ስጭኝ አላለኝም። እኔ 1 ብር አለኝ እንዴ 20 ብር መልስ ይለኛል በዚህ ሰዓት? ለምን ሰው እኔን አትጠይቂኝ? ኧረ ተወኝማ። አላገኘውማ የለህም ነበር አንተ። እኔ ቅድም ደግሞ አምሮኝ ነበር። እኔ ጋብዝሽ እኔ ልጋብዝሽ። እንደዛማ ከሆነ አሁን ጋብዘኛ እንሂዳ። አሁን እንሂድ። ለምን? አሁንማ አይመቸኝም። በኋላ ወይ ነገ ጋር። አሁን እኔ ጋብዝሽ ነበር እያልክ አልነበር እንዴ? ቅድም ነው ከመሄድሽ በፊት። ችግር የለውም ጋብዘኝ። 10 ደቂቃ እኮ ነው። ቶሎ ግልብጥ 10 ደቂቃ። ችግር የለም ነገ። አይ ነገማ አልፈልግም። ተው አሁን ነው የምፈልግ። ነገ ልጋብዝ። ከጋብዝክ ጋብዘኝ፣ ካልጋብዝክ በኋላ ጋብዝሻለሁ። አይ አሁን ጋብዘኝ ከሆነ አሁን ጋብዘኝ። እንግዲህ ምንድነው አንተ ደግሞ በሰው ስሜት የምትቀልደው? አንቺ ደግሞ ጠጋበኛ ነሽ። ምንድነው የጠገብኩ? ጋብዝሻለሁ እያልክ አልነበር ቅድም እንዴ? በሰውየው እየፈረድክ አልነበር? ቆይ በቃ ጋብዘኝ። በቃ ችግር የለውም። አይ ችግር የለውም። ካንተ ጋር እየሄድኩ ልዋልና ከዛ ትጋብዘኛለህ። በቃ ችግር የለውም። ተው። አይ ወይ ነገር ይደውልልሻለሁ። ሲጀመር የምሄድበትም የለኝም። በቃ አንተ ጋር ልዋልና በኋላ ትጋብዘኝና እመልሳለሁ። በቃ ችግር የለውም። አይ ዛሬ ነው እኔ የፈለኩት። እስኪ የኛው እንደዚህ ብዬ እንዴት ነው ማለት የምችለው? ነገ ጋብዝሻለሁ። በቃ ተው በቃ። አይ ተው በቃ ሌላ ሰው ልፈልግ እንጂ እንግዲህ ምን አደርጋለሁ? እሺ ቻው። ኤቲኤም ሂጅ ነው እዛ ላይ ሰፈር ካለው ኤቲኤም ሂጅ እየመጣ ኧረ አልወጣሁም በእናትህ። ቡና አምሮኝ ቡና ልጠጣ 30 ብር ለወጣ ነበር ሄድኩ። ለካ ከ100 ብር በታች አይቻልም አሉ። እኔ አላወኩማ። እኔ ሲጀመር ከዚህ ብር አካውንቴ ላይ ብር አስገብቼ አውቃለሁ እንዴ? አዎ እኔማ የከፈትኩባት ብር ነበረችኝ እኮ 50 ብር። እሷን አውጥቼ ቡና ጠጥቼባት ልመጣ ነበር። አልተሳካም። በ30 ብር ሲጀመር ቡና አለ ባንክ ግን ከ100 ብር በታች አይቻልም። አላውቅማ። እኔ እንዴት አውቃለሁ? እኔ እኮ አካውንቴ ላይ ብር አስገብቼበት አውቃለሁ እንዴ? አላውቅም። ያንም 50 ብርም እኮ አካውንቴን ቡክ የከፈትኩባት ነበረች። 30 ብር ለወጣት ነበር አይቻልም አሉኝ። አሁን በቃ እንግዲህ ገና ዙሮብኛል። ገና ቡና ጠጣ ነው ሊስተካከል የምችለው። አሁን ቡና የሚጋብዘኝ ሰው ፍለጋ ነው። ዞር ብዬ አሁን የሆነ ሰው አግኝቼ ቡና ካልጠጣው እንዴት ነው ጤነኛ የምሆነው? እንደዚህ እንደዞረብኝ ይለዋል። አላሳዝንም? እንዴት አልሆንም? ቡና ስጠጣ አስተካከላለሁ። ታየኛለህ። አሁን ትንሽ ጠብቀኝ ትንሽ ደቂቃ
ኧረ በእናትህ ተወኝማ። በጠፋ ስራ ፈልጌ በዘመድ እዛ ታችኛው ላይ ባጆ ስራ ተቀጥሬ ነበረ ዛሬ። እና ታዲያ ለምን በስራ ሰዓት መጣሽ? እኔ ጠዋት ከቡና ሳልጠጣ ነበር ከቤት የወጣው። ቡና ሰዓት 6 ሰዓት ደርሶ እኔ ደግሞ ሰፈሩን አላውቀው እንግዲህ ዛሬ ነው የገባሁና እዛ የሚሰሩትን ሰራተኞች ቡና ብለን ጠጣ እያልኩኝ ሳባብል ሰውየው ያየኛል፣ አሰሪዬ ማለት ነው። ከዛ በኋላ አንቺማ በቃ ለወሬ ነው እንጂ ለስራ አይደለም የመጣሽው ብሎ አባረረች ማለት ነው። ተወኝ በእናትህ ቡና እንኳን ሳልጠጣ የቡና መስሪያ መጠጫ እንኳን ሳልሰራ በቃ አባረረኝ። ስንት አቅጄ የገባሁበትን ስራ እኮ ነው እንደዚህ ቪዲዮን ኩ አሁን በእናትህ 30 ብር ካለህ ወይ የበለኝና ሂጅ ቡና አልጠጣ። ቡና እንኳን አልጠጣሁም። በዛ ላይ ሰውየው አናዶኛል። አሁን 30 ብር እኮ ነው። በቃ ሌላ ስራ ፈልጋለሁ።